بسم الله الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله إن شاء الله ببالفو يسلمنا ታላቅ ጸጋነት አይተናል ከዚህም ውስጥ እንግዲህ ከእስልምና ትልቁ ጸጋዎች መገለጫዎች ወይም ደግሞ ትልቁ ጸጋ ደግሞ ምንድነው እስላማዊ ወንድማማችነት ይሄን እስላማዊ ወንድማማችነት በገንዘብ ከፍለን አናገኘው ሀታ ምድርን የሚሞላ ወርቅ እንኳን ብንለግስ አናገኘው ትልቅ ጸጋ ነውና ለዚህ ነው አላህ Subhanahu Wa Ta'ala ሱረቱል አንፋል ላይ ወአለፈ በይነ ቁሉቢሂም አለ አላህ Subhanahu Wa Ta'ala በዝነቱ ልቦቻቸውን አስማማ በወንድማማቾች መካከል ውዴታ የሚባለውን ነገር መስማማት የሚባለውን ነገር ተስሊህ አስማማ ይህ ትልቅ ጸጋ ነውና ለው አንፈቅተ ማፊል አርዲ ጀሚዓ አለ እንደው ምድርን የሚሞላ መስዋዕት ብታደርግ ማአለፍተ በይነ ቁሉቢሂም አንተ ልቦቻቸውን ልታስማማ አትችልም አለ ትልቅ ጸጋ ነውና ከሰው ልጆች አድራጎት በላይ ነውና የሰው ልጆች ሊያደርጉት የማይችል ትልቅ ጸጋ ነውና ወላኪን አላህ አለፈ በይነሁም ኢነሁ ዐዚዙን ሐኪም አለ ነገር ግን አላህ Subhanahu Wa Ta'ala በወንድማማቾች መካከል መግባባትን መስማማትን አደረገ ልቦቻቸውን አላመደ እሱ አላህ Subhanahu Wa Ta'ala ጥበበኛና አሸናፊ ነውና ይላል ለዚህ ነው ያ አዩሀለዚነ አመኑ ይላል እናንተ አመናችሁ ሰዎች ወይ ኢተቁላህ አላህ Subhanahu Wa Ta'ala ፍሩት ሐቀ ቱቃቲሂ ለመጃልና ሚመን የተቁነ ሐቀ ቱቃቲሂ አላህ Subhanahu Wa Ta'ala ተገቢውን መጠንቀቅ ተገቢውን ፍራቻ ፍሩት አለ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ ወአተስሙ ቢሐብሊላሂ ጀሚዓ ወላ ተፈረቁ በአላህ Subhanahu Wa Ta'ala እምነት ዲን ተሳሰሩ በከሊመቱ ተውሂድ በከሊመቱ ላ ኢላሃ ኢላላህ ሁላችሁም ተሳሰሩ ያላህ Subhanahu Wa Ta'ala ሐብሉላሂል መቲን ተውሂድን ያዙ አጥብቃችሁ ያዙ በሱ ላይ አትለያዩ አለ ወዝኩሩ ኒዕመተላሂ ዐለይኩም ኢዝ ኩንቱም አዳአን አለ አላህ Subhanahu Wa Ta'ala በእናንተ ላይ የዋለውን ትልቅ ጸጋ አስተውሱ ኢዝ ኩንቱም አዳአን አለ ጠላት በነበራችሁ ጊዜ አላህ Subhanahu Wa Ta'ala ወንድማማችነትን ዲናዊ ወንድማማችነትን በመካከላችሁ አስፍኖ በመካከላችሁ አይጥና ድመት የነበራችሁን ሰዎች አስማምቶ የዋለውን ትልቅ ጸጋ አስተውሷል ፈአለፈ በይነ ቁሉቢኩም ፈአስበህቱም ቢኒዕመቲ ኢኽዋና አለ በልቦቻችሁ መካከል ዲነል ኢስላምን እምነታዊ ወንድማማችነትን አስፍኖ የዲን ወንድማማቾች ሆናችሁ በአላህ Subhanahu Wa Ta'ala ጸጋ አነጋችሁ አለ ያን ጸጋ አስተውሱ አለ ትልቅ ጸጋ ነውና እንግዲህ ይህን ጸጋ በዚህ ምድር ላይ የሰው ልጅ የሚሰጥ ኖሮ ከነብያችን አለይሂ ሰላቱ ወሰለም የበለጠ የለም ወአለፈ በይነ ቁሉቢሂም አለ አላህ Subhanahu Wa Ta'ala ለዛ እኮ ነው በልቦቻቸው መካከል አስማማለ ለአን ፈቅተ ማፊል አርድ ጀሚዓ ማአለፍተ በይነ ቁሉቢሂም ይሄ በልቦቻቸው ማስማማት ዲናዊ ወንድማማችነት ባንተ ቢሆን ኖሮ አለ ምድርን የሚሞላ ወርቅ መስዋዕት ብታደርግ ልቦቻቸውን አታስማማም አለ ወላኪን አላህ አለፈ በይነሁም ነገር ግን አላህ Subhanahu Wa Ta'ala በወንድማማቾች መካከል ዲናዊ ወንድማማችን ዲናዊ መተሳሰብን ዲናዊ መላመድን ልቦቻቸውን አንድ አደረገ ስለዚህ ትልቅ ጸጋ ነው ይህን ጸጋም አስተውሱ ይለናል ወኩንቱም አለ ሸፋኢ ኹፍረት ሚን النار ፈንቀዘኩም منها ሳት ጫፍ ላይ ሳት ጉድጓድ ላይ ነበራችሁ አለ ዲነል ኢስላምን ወፍቆ በዲነል ኢስላም ወንድማማች አድርጎ ከዛ ወጣችሁ ኢዘን ይህን ጸጋ አስተውሱ ይላል ሐቂቀተን ዲናዊ ወንድማማችነት ቀላል ሊያረገው ይችላል የሰው ልጅ ላ ቀላል አይደለም ወላሂ የዲን ወንድም ከነፍስ በላይ ነው لذلك يقول ابن القيم رحمه الله الأخ الصالح خير من نفسك لأن النفس لأمارة بالسوء على መልካም የዲን ወንድም ከነፍስ በላይ ነው ምክንያቱም ነፍስ የሸይጣንና መሰል ድምሮች ናቸውና በመጥፎ ነው የምታዘው ነፍስያችን ግልጽ ነገር ነው ወደ ጥፋት በጥቅሉ ይሄ ወደ ጀሃነም ነው የምትማራ ያ መልካም ወንድም ግን በመልካም ያዝና ወደ ጀነት ይማራል
ኢዘን ይህን ጸጋ ነው አስታውሱ ትልቅ ነገር ነው የሚለን። ሐቂቀተን ከነፍሳችን በላይ ሆኖ ጀነትን መመኘት ከዚህ በለጠ ምን ትልቅ ጸጋ አለ? ከዚህ የበለጠ ምን ትልቅ ጸጋ አለ? ኢዘን ዲናዊ ወንድማማችነት ትልቅ ኒዓማ ነው። ገንዘብ ምድር የሚሞላ ወርቅ እንኳን ፊዳ ቢደረግ ነብያችን አለይሂ ሰላቱ ወሰለም ያንን እንኳን ቢያደርጉ ይህን ወንድማማችነት፣ ይህን መተሳሰብ፣ ይህን መለማመድ፣ ይህን ልቦችን መስማማት አትችልም አላቸው። ነገር ግን አንዱና ብቸኛው አምላክ የብርቱ ጸጋ ባለቤት የሆነው ዝነተ ሰፊ መጠነ ሰፊ እዝነቱ ተቆጥሮ የማያልቅ ጸጋው ተቆጥሮ የማያልቀው አምላክ እሱ ዲናዊ ወንድማማቾችን ለገሳችሁ ይላል። ለዚህ ነው ኢማሙ አልቁርጡቢ ረሂመሁላህ ረሕመተን ዋሲዓ ኢነመል ሙእሚኑነ ኢኽወቱን ፋስሊሁ በይነ አኸወይኩም ወተቁላህ ለዐለኩም ቱርሐሙን የሚለውን የቁርአን አንቀጽ አማኞች ወንድማማቾች ናቸው። አማኞች ወንድማማቾች ብቻ ናቸው። በወንድማማቾች መካከል የሆነ ቅሬታ ቢኖር ያን ወንድማማችነትን አስተካክሉ ይላል። ይሄ ቁርአን አንቀጽ ይዘው ምን አሉ ኢማሙ አልቁርጡቢ ኢኽወቱ ዲን አትበት ሚን ኢኽወተ ነሰብ አሉ። የዲን ወንድማማችነት ከቤተሰብ ወንድማማችነት አትበት የጸናና ዘውታሪነት አለው አሉ። ለምን ሲባል ፈኢነ ኢኽወተ ነሰብ ተንቀጢ ቢሙኻለፈት ዲን ዲናዊ ወንድማማችነት ይሄ ስጋዊ ወንድማማችነት በዲን መለየት ምክንያት ይቆራረጣል ከማናራ በነፍሳችን ላይ የምናየው ጉዳይ ነው። ነገር ግን ወኢኽወቱ ዲን ላተንቀጢ ቢሙኻለፈት ነሰብ ስጋዊ ዝምድና ሃይማኖት በመለየቱ ምክንያት ይቋረጣል ይለያያል። ወኢኽወቱ ዲን በዲን ወንድማማችነት ግን አሉ ላተንቀጢ ቢሙኻለፈት ነሰብ ከስጋዊ ዝምድና አልፎ ሌላ ከስጋዊ ዝምድና አልፎ በብሔር በምን ቢሆን ይሄ አይቋረጥም አሉ። አስቡት ቤተሰባዊ የሆነ መቆራረጥ መለየት ያለበትን ዲነል ኢስላም ግን ዲናዊ ወንድማማችነት ግን ፈኢነ ኢኽወተ ነሰብ ፈኢነ ኢኽወተ ዲን ላ ተንቀጢ ቢሙኻለፈት ነሰብ። ሱብሃንአላህ ከዚህ በለጠ ጸጋ አለ? የዲን ወንድማማችነት በቤተሰብ መለየት አትቋረጥም አትለያይም አሉ። ኢዘን ትልቅ ጸጋ ነው። ይህን ትልቅ ጸጋ ደግሞ አስታውሱ። አላህ ሱብሓነሁ ወተዓላ በእናንተ ላይ ዋለው ጸጋ ትልቅ ነው ይለናል። ለዚህ እኮ ነው ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ ይላል። አላህ ሱብሓነሁ ወተዓላን ጸጋ በቁጥር ቆጥራችሁ አዘልቁትም ይላል። ቁጥር ስፍር የሌለው ጸጋ ነው። ስለዚህ ዲናዊ ወንድማማችነትን ዘር፣ ቀለም፣ ብሔር፣ ጎሳ ሳይገድብን በየትኛውም ቦታ መልካም አጋጣሚውን ተጠቅመን መልካም የዲን ወንድማማቾችን ማፍራት በዱንያ የምንገምተው ወይም ደግሞ እንዲህ ለከት ወይም ተመና መጠን የምናወጣ ለጸጋ አይደለም። ከነፍስ በላይ የሆነን ወንድም ማፍራት ወደ ጀነት ነው ጉዞ። ለዚህ ነው ሐሰኑል በስሪ በማንኛውም ቦታ ብትሆኑ አሉ መልካም አጋጣሚዎችን ተጠቅማችሁ የዲን ወንድማማቾችን አብዙ። ለምን እነዚህ የዲን ወንድማማቾች ነገ የቂያማ ቀን ቤተሰብ ዘመድ አዝማድ የሚሸሽበት እናት አባት ከልጅም ከሚስትም ከማንኛውም ከዘመድ አዝማድ የምንሸሽበት ቀን አለ። በዛን ቀን ሸፋ ምልጃ ይሆናሉ ይላሉ ሐሰኑል በስሪ ረሂመሁላህ። ስለዚህ ለዚህ ጸጋ እንዘጋጅ። ይህን ጸጋ እንደቀላል ነገር አንየው ለማለት ነው ኢንሻአላህ።